ወደ 140 ጊዜ አካባቢ በመጽሐፍ ቅዱስ የወይራ ዘይት ተጠቅሶ እናገኘዋለን። ከጥፋት ውሃ በኋላ ኖህ እርግቧን ለሁለተኛ ጊዜ ሲልካት ተመልሳ ስትመጣ የለመለመ የወይራ ቅጠል ይዛ ነበረ የመጣችው። ያ እንግዲህ አዲስ ጅማሬን፣ ልምላሜን፣ ሰላምን ያመለክታል። ከዛ ደግሞ በዘጸአት ስናይ በመገናኛው ድንኳን ብርሃን ሁሌ እንዲበራ መብራቱ እንዳይጠፋ የወይራ ዘይት እንዲጠቀሙ ትእዛዝ ይሰጣቸዋል። እዚህ ጋር ደግሞ የእግዚአብሔር ሕልውና የብርሃን ተምሳሌት ነው። ሳሙኤል ደግሞ ዳዊትን ለንግስና ሲቀባው የወይራ ዘይት ተጠቅሞ ነበረ እና ነገስታትንም ካህናትንም ለአገልግሎት በሚሾሙበት ጊዜ የወይራ ዘይት ይጠቀሙ ነበር እና ሰዎችን ለአገልግሎት ለንግስና ለመሾም ኃይል ለማስታጠቅ ይጠቀሙ ነበረ። በአዲስ ኪዳን ደግሞ ስናይ ደጉ ሳምራዊ ያ ተደብድቦ ቆስሎ የወደቀውን ሰው ዘይት ሲቀባው እናያለን። ለፈውስ እንደ መድኃኒትነት ይጠቀሙበት ነበረ። ዛሬ በፋርማሲ ያሉት እነዚህ ሁሉ መድኃኒቶች ሳይኖሩ በፊት የወይራ ዘይት ለመድኃኒትነት ያገለግል ነበረ። በያዕቆብ መልእክት ላይ ደግሞ ከመካከላችሁ ይላል የታመመ ሰው ቢኖር ሽማግሌዎችን ይጥራ፣ ዘይት ቀብተው ይጸልዩለት ይላል። በመጽሐፍ ቅዱስ ውስጥ ዘይት ሲል የወይራ ዘይት ነው። በዕብራይስጥም በግሪክም ዘይት የሚለውን ቃል የተጠቀመበትን ቃል ስናይ የወይራ ዘይትን ነው የሚያመለክተው እና ሽማግሌዎቹ ዘይት ቀብተው እንዲጸልዩለት ለታመመ ሰው ይናገራል እና በአዲስ ኪዳን ለፈውስ አገልግሎት ጥቅም ላይ እንደሚውል እናያለን። ለጤናችን ያለውን ደግሞ ጥቅም ስናይ ለልባችን በጣም ጠቃሚ ነው። የልባችንን ሴሎች ስለሚጠብቅ፣ በዛ ላይ ደግሞ የደም ቱቧችን ይሄ የመለጠጥ አቅሙን ከፍ ስለሚያደርገው ኤላስቲሲቲ የምንለውን በጣም ጠቃሚ ነው። ይሄ ደግሞ የደም ግፊትን ራሱ ይቀንሰዋል። ለስኳር በሽታ ለመከላከልም ለመቆጣጠርም በጣም ጠቃሚ ነው። በተለይ ታይፕ 2 ዳያቤትስ የምንለውን የስኳር በሽታ በሰውነታችን ውስጥ ብግነትን ይቀንሳል። በስትሮክ የመያዝ እድልን ይቀንሰዋል። ለጭንቅላታችንም በጣም ጠቃሚ ነው። የጭንቅላታችን ሴሎች እንዲጠበቁ ያደርጋል። በመርሳት በሽታ የመያዝ እድልንም ደግሞ ይቀንሰዋል። ሰውነታችን ራሱን ከበሽታ የመከላከል አቅሙን ከፍ ያደርገዋል። ኢሚዩኒቲያችንን ቡስት ያደርገዋል ማለት ነው። ለሆዳችን ጤንነት ጥሩ ነው። ክብደትን ለመቆጣጠር ይረዳል። በተለይ ምግብ ከመብላታችን ከ15 ደቂቃ ወይ ከአንድ ሰዓት በፊት 1 ማንኪያ 2 ማንኪያ ብንወስድ ቶሎ የመርካት ስሜት እንዲሰጠን ስለሚያደርግ ክብደትን ለመቆጣጠር ጥሩ ነው። ለቆዳችን ጥሩ ነው። ሞይስቸራይዝ ያደርጋል። ስላጠቃቀሙ ደግሞ ስናይ ጠዋት ጠዋት ላይ በተለይ 1 ማንኪያ 2 ማንኪያ ብንወስድ እንደዚሁ ወይ ደግሞ ሎሚ ጨምቀንበት ብንወስደው በጣም ጥሩ ነው። ሌላ ምግብ ከሰራን በኋላ ስንሰራም ልንጠቀመው እንችላለን። ግን ስንሰራ እሳት ሊያጠፋው ስለሚችል ውስጡ ያሉትን እነዚህን ጥቅሞች የሚሰጡንን ንጥረ ነገሮች ሊለውጣቸው ስለሚችል እሳት በተለይ ደግሞ ከሰራ ነው በኋላ እሳቱ ከጠፋ በኋላ ብንጨምርበትና ብናዋህደው በጣም ጥሩ ነው። ወይ ልንበላ ስንልም ጨምረን አዋህደን ምግብ መብላት እንችላለን። ወጥ ሊሆን ይችላል፣ ሰላጣ ላይ ልንጨምረው እንችላለን፣ ጎመን ላይ። በእንደዚህ አይነት መንገድ የየዕለት የህይወታችን አመጋገብ ልምዳችን ላይ ብናካትተው እነዚህ ሁሉ ጥቅሞች ይሰጠናል የወይራ ዘይት። እንግዲህ በመጽሐፍ ቅዱስ የንግስና፣ የቅድስና፣ የፈውስ ምልክት የሆነው የወይራ ዘይት ለሰውነታችን ደግሞ በጣም ጠቃሚ እንደሆነ ጥናቶች ያሳዩናል። እግዚአብሔር በአጋጣሚ የሚፈጥረው ነገር የለም። ይሄ ቪዲዮ ከጠቀማችሁ ላይክ እንድታደርጉ ሼር እንድታደርጉ ጋብዛችኋል። በየሳምንቱ ደግሞ እንደዚህ አይነት መጽሐፍ ቅዱሳዊ የጤና መልእክቶች እንዲደርሷችሁ ይሄን ቻናል ሰብስክራይብ እንድታደርጉ ጋብዛችኋለሁ። የሳምንት ሰው ይበለን።